ሰው ዱንያ ላይ እያለ ለምን እፈተናለሁ ማለት የለበትም። ደግሞ አንዳንድ ሰው በምን ወንጀሌ ነው ይላል። ፈተና የሚመጣው በወንጀል ብቻ አይደለም። አንድም በጥፋታችን ሰበብ ይመጣል፣ ወደ አላህ ተውበት አድርገን ምልክት መሆኑን አውቀን እንድንመለስ ነው። ሁለትም ደግሞ የግድ ወንጀል ከሰራችሁ ብቻ ነው ሚል አይደለም። እንዲሁ የኢማን ደረጃችንን እንፈተን ዘንድ አላህ ሊያጠራን የፈለገው ነገር ስላለ ሊፈትነንም ይችላል። ለምን እንፈተናለን ሳይሆን ፈተና በገጠመን ጊዜ እንዴት በትዕግስት በበላይነት እንወጣዋለን ነው የኛም የሆነው። ህይወት የተፈጠረው ልንፈተን ነውና ያለነው በዱንያ ዓለም ስለሆነ ማለት ነው። ፈተና ሲባል ደግሞ ሌላው መረዳት ያለብን መከራና ስቃይ ብቻ አይደለም። ድሎትም እንደዚሁ ፈተና መሆኑን ማወቅ አለብን። አንተ በበሽታ ብትማቅቅ በድህነት ኑሮ ላይ ብትኖር አንተ ብቻ ተፈትነሃል። በሀብትና በጤና ያለው ሰው ግን በኒዕማ ይቀማጠላል ማለት አይደለም። እሱም ፈተና ላይ ነው። በተሰጠው ኒዕማ ምን እያረገ ነው? ጌታውን እያመሰገነ ነው ወይስ እየካደ? አላህን የሚያስደስት ነገር ይሰራበታል በሀብቱ ወይስ አላህን የሚያስቆጣ ነገር? እሱም ፈተና ላይ ወድቋል። ወነብሉኩም ቢልኸይሪ ወሸሪ ፊትና እንዳለው ጤናም ፈተና ነው፣ በሽታም ፈተና ነው፣ ሀብትም ድህነት ፈተና ነው። ሰላም ያለበት አካባቢ መኖርም ሆነ ጦርነት የበዛበት ቦታ መኖር ያው ነው። ሁለቱም ፈተና ነው። ከኛ የሚጠበቀው ለመልካሙ ጊዜ ማመስገን፣ ያንን ነገር አላህ ለሚወደው መጠቀም፣ በመጥፎ ጊዜ ደግሞ መሰበር እስኪያልፍ ድረስ ትዕግስት ማሳየት እንጂ ሙሉ ህይወት በጠቅላላ ፈተና መሆኑን ልናውቅ ይገባል። ደጃል የጥመት አባት ነው፣ ከሃዲ ነው፣ ግንባሩ ላይ ካፊር ሚል የተጻፈበት ሰው ግን ሰማይ አዝንቢ ሲላት ታዘንባለች። ምድርን የያዘችውን ወርቅ አውጭ ስላት ታወጣለች። ይሄ ከራማ አይደለም፣ እስትድራጅ ይባላል በእስልምናችን። አንድ ሰው ስለ ወልይነቱ ሲነገር ስትሰሙ፣ ስለ ደግነቱ ስለ ከራማው ከሰማችሁ ቁርአንና ሐዲስ ላይ አምጥታችሁ መዝል። ቀጥ ያለ ከሆነ ሶላቱን ማያሳልፍ ዓቢድ ከሆነ ተቀበሉት። ሶላት አዛን እያለ እኛ ዓርሽ ሰግደን ነው ምንመጣ እያለ ያላግጥ ከሆነ እንዳትሰሙ። አይኛን ሰግድም መካ ነው ደርሰን ምንመጣ ካለ ያላጋጭ። የአላህ ወልዮች አወል ሶፍ ናቸው። የአላህ ወልዮች ዛኪሮች ናቸው። የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው። የአላህ ወልዮች ሙጃሂዲኖች ናቸው። የአላህ ወልዮች ሺህ ደረሳዎችን ሰብስበው የሚያስተምሩ ናቸው። እኛ ምናቃቸው የኛ አባቶች እንደዚህ ሃኡላ የአባኢ ፈቲል ቢሚስሊሂ